ክብረት ይስጥልን እንላለን። በየአመቱ እንደምታውቁት ቀደም ብሎ ወንድማችን እንዳስተዋወቀው ሙዳይ በጎ አድራጎት ባለፉት አመታት በርካታ ስራዎች ሲሰራ የቆየ ድርጅት ነው። በተለይ በሴቶችና ህጻናት ዙሪያ ላይ ሀገር አቀፍ ስራዎችን እየሰራ እስካሁን ድረስ ቆይቷል። በየአመቱ እንደተባለው የፍቅር ሳምንት የተለያዩ ተቋማት መንግስታዊም ሆኑ የግል ተቋማት የሚሳተፉበትና አለንላችሁ ከጎናችሁ በማለት እናቶችንም ህጻናትንም ፍቅር በመስጠት ከምን ጊዜም በላይ አሁን የሚያስፈልገን ፍቅር መስጠት፣ መንከባከብ፣ አብሮነት ማሳየት ነውና ሙዳይ በጎ አድራጎት ከመጋቢት 28 እስከ ሚያዝያ 5 በሚቀጥሉት ሳምንታት በተለያዩ አክቲቪቲዎች አሉ። ጠቅላላ ምን ይመስላል የሚለውን ወይዘሮ ሙዳይ ምትኩ የሙዳይ በጎ አድራጎት ዋና ስራ አስፈጻሚና ዳይሬክተር እሷ ገለጻ ታደርግልንና ሌሎችም አብረው በጋራ ይህንን ዝግጅት የተሻለ እንዲሆን የተቀናጀ እንዲሆን ደግሞ ድጋፍ ያደረጉ አካላት አሉ። እነሱንም ወደ ኋላ ላይ የምናመሰግናቸው ይሆናል። ወይዘሮ ሙዳይ ምትኩ አጠቃላይ ያለውን ሂደት ትገልጽልናለች። እንደምን አደራችሁ። ዛሬ የፍቅር ሳምንታችን ላይ ዋዜማው ላይ ስለተገኛችሁ መጀመሪያ አመሰግናለሁ። ሙዳይ እንደሚታወቀው ለረጅም ዓመታት በሴቶችና እንዲሁም በህፃናት ላይ የተለያዩ ስራዎች እየሰራ ይገኛል። ዋነኛው ደግሞ ይሄ ፍቅር ሳምንት ዘንድሮ ለ9ኛ ጊዜ ስናዘጋጀው ዋናው ዓላማው ምንድነው? ለልጆች ፍቅር እንስጥ ነው። ፍቅር ስንሰጥ ግን ፍቅር መስጠት ብቻም ሳይሆን እነዚህ ልጆች ነገ አገር ተረካቢ ናቸው። አገር ሲረከቡ የተለያዩ የሙያ ዘርፎች ላይ ይሰማራሉ። የሙያ ዘርፎች ስል ብዙ ጊዜ ልጆች ስንጠይቃቸው የሚመልሱልን መልስ ምንድነው? ምን መሆን ትፈልጋለህ ሲባል ልጅ ሐኪም ወይም ፓይለት ነው የሚለን። ሌሎች ሙያዎች ብዙ አይታወቁምና ሙያ ክብር አለው። ስለዚህ በተለያዩ ቀናት የሙያ ስያሜዎች እየሰጠን አንድ ሳምንት የሚቆይ ፕሮግራም አዘጋጅተናል። እንግዲህ እንደገና ደግሞ ተጨማሪ የኢትዮጵያ ባህል የነበሩ አሁን ግን የተረሱት ቀደምት አያቶቻችን ሰሩት የነበሩት እንደ መፍተል፣ መውቀጥ የተለያዩ የኢትዮጵያ ባህሎች ናቸው። ግን አሁን ወደ ዘመናዊነት ተቀይረዋል። እሱንም እያደረግን እግረ መንገዳችን ባህላችንን እናስተዋውቃለን። እንዲሁም ደግሞ ልጆቹ ፈንም እያደረግን እየሳቅን ሳምንቱ ሙሉ እናሳልፋለን። ይሄ ፕሮግራም የተዘጋጀው ከመጋቢት 28 እስከ ሚያዝያ 5 ድረስ ነው። ይሄን ፕሮግራም ዘንድሮ ለ9ኛ ጊዜ ስናዘጋጀው የተለያዩ ፕሮግራም ዘንድሮ ብቻችን አይደለም ያዘጋጀነው። የተለያዩ ባለሙያዎች ወይም ደግሞ የተለያዩ የሙያ ዘርፍ ላይ የተገኙ ህብረተሰቦች አሉና እንድትጋበዙልን ጥሪ እናቀርባለን። መልካም። የተወሰኑ ነገሮች የፕሬስ ሪሊዝ የደረሳችሁ ይመስለኛል። ትንሽ ነገር እንበል። ሙዳይ በጎ አድራጎት ምንድነው? እስካሁን ድረስ ምን ተግባራቶች አከናውኗል የሚለውን ነገር ትንሽ ሃይላይት እንዲኖራችሁ ያስፈልጋል። ሙዳይ በጎ አድራጎት ማህበር የሴቶችና አካል ጉዳተኞችን በልመና በጎዳና ተዳዳሪነትና ዝቅተኛ ህይወት በማላቀቅ በራሳቸው እንዲቆሙ በማስቻል ዋና ዓላማ በማድረግ እየተንቀሳቀሰ የሚገኝ ሀገር በቀል ምግባረ ሰናይ ድርጅት ነው። በአሁኑ ወቅት ማህበሩ በስሩ ከ1250 በላይ ህጻናቶችና እናቶችን የያዘ ሲሆን ዓላማውን በማሳካት እነዚህ ተጠቃሚ መጠለያ በመከራየት ምግብ፣ አልባሳት፣ ሙሉ ጤና ምርመራ አገልግሎት እንዲያገኙ በማድረግ ላይ ይገኛል። ከነዚህም በተጨማሪ እድሜያቸው ለትምህርት የደረሱ ተጠቃሚዎችን በማህበሩ ቅጥር ግቢ ውስጥ በሚገኝ ትምህርት ቤት ከነሰሪ እስከ ኬጂ 3 ድረስ በተሟላ መልኩ የነጻ ትምህርት አገልግሎት እየሰጠ ሲገኝ ከአንደኛ ክፍል ጀምሮ እስከ ከፍተኛ ትምህርት ተቋማት ድረስ ለሚማሩ ተማሪዎች ሙሉ ወጪያቸውን በመሸፈን እያስተማረ የሚገኝ ድርጅት ነው። እናቶች የተለያዩ ሙያ ስልጠናዎችን በመውሰድ ራሳቸውን ገቢ በራሳቸው መሸፈን እንዲችሉ መልሶ በማቋቋም ስራ እየሰራ የሚገኝ ነው። ማህበሩ ከነዚህም በላይ በተጠቀሱትና ሌሎች መሰል የበጎ አድራጎት ተግባራት እያከናወነ ያለምንም የውጪ የሀገር ውስጥ ፈንድ በማሰባሰብ ኢትዮጵያውያኖችን በማስተባበር ነው። አስፈላጊ ወጪዎችን በሚሰራቸው የገቢ ማስገኛ ስራዎች በበጎ አድራጎት ግለሰብ፣ ተቋማት በሚደረጉ የገንዘብ፣ የቁሳቁስ፣ የጉልበትና የእውቀት ድጋፍ ነው እስካሁን ድረስ የቆየው። ከነዚህም በጎ አድራጎት ግለሰቦች፣ ተቋማት ለማስፋፋትና ማህበሩን ተደራሽ ለመጨመር የተለያዩ ጊዜ ማህበረሰቡን አሳታፊ የሆኑ ዝግጅቶችን እያከናወነ ይገኛል። ከነዚህም ማህበረሰብ አካታች ከሆኑ ዝግጅቶች ውስጥ በዋነኝነት ተጠቃሽ የሆነው በየአመቱ የሚከናወነው ዛሬ የተገናኘንበት የፍቅር ሳምንት አንዱ ነው። ሙዳይ በጎ አድራጎት ማህበር በ2007 ጀምሮ በየአመቱ ለ8 ቀናት የፍቅር ሳምንት እያከበረ ሲሆን በዝግጅቱ ላይ ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናት፣ የድርጅት የሃይማኖት አባቶች፣ ታዋቂ አርቲስቶች፣ ተጽዕኖ ፈጣሪ ግለሰቦች፣ የተለያዩ የህብረተሰብ ክፍሎች ተሳታፊ ሆነዋል። በዚህ የፍቅር ሳምንት ላይ የተለያዩ አካላት እየተሰራ ያለውን የበጎ ስራዎችን በመጎብኘት በተጨማሪ ኢትዮጵያኖች የሚያወሱት የስራ ክንውኖች በመምከርና ድጋፍ የሚደረግላቸው ህጻናት ጋር ጥሩ አብሮነት ጊዜ
የሚያሳልፉበት ጊዜ ነው። ዘንድሮ እንግዲህ መጋቢት 28 እስከ ሚያዝያ 5 በበጎ እናድርግ ፍቅርን እናካፍል በሚል መሪ ቃል ይከናወናል። 8 የፍቅር ሳምንት ቀናት በተለያዩ ፍቃደኛ በሆኑ ተቋማት ስም በመሰየም አብሮነት በማከናወን የታሰበ ሲሆን ፍቃደኛ የሚሆኑ ተቋማት ከመጋቢት 28 እስከ ሚያዝያ 5 ባሉት ቀናት ውስጥ አንዱን በመምረጥ በውስጣቸው ያሉ የስራ ኃላፊዎች፣ ሰራተኞችና ሌሎች ተጋባዥ እንግዶች ጥሪ የሚደረግላቸው ሙዳይ በጎ አድራጎት ማህበር ውስጥ የፍቅር ሳምንት ያከብራሉ። በተለይ ደግሞ በፍቅር ሳምንት የሚከናወኑ ተግባራትና አክቲቪቲዎች አሉ። ማህበሩ እየሰራ ያለውን ዘርፈ ብዙ ስራ እንቅስቃሴዎች ጉብኝት አለ። በተለያዩ እንቅስቃሴዎች የሚያወሱ የስራ ክንውኖች መምከር ላብነት ያክል አንዱ ጥጥ መፍተል፣ ሽመና አለ፣ የስፌት እንዲሁም ደግሞ ማበጠር፣ የድንጋይ ወፍጮ መፍጨት እንዲሁም ደግሞ መውቀጥ የመሳሰሉ ተግባራት አክቲቪቲዎች አሉ። የሻይ ቡና ፕሮግራሞች፣ ድጋፍ የሚደረግላቸው ህጻናት ጋር በጋራ መሆን የመጫወትና ፍቅርን ማካፈል፣ ድጋፍ የሚደረግላቸው እናቶች ስራዎችን የተለያዩ ዕደ ጥበብ ስራዎች አሉ እዛ እናቶች የሚሰሯቸው እነሱን ጉብኝት ይደረጋል። የፍቅር ሳምንት ቀናት ከሚወስዱ ተቋማት ግለሰቦች የሚጠበቁ ተግባራቶችም አሉ። የፍቅር ሳምንት በሚከናወኑ ቀናት ውስጥ ማለትም ቀደም ብለን እንደገለጽነው መጋቢት 28 እሁድ ይጀምራል እስከ ሚያዝያ 5 ድረስ ባሉት ቀናት ውስጥ አንዱን በመምረጥና ለሙዳይ በጎ አድራጎት ተገኝተው በአካል አክቲቪቲዎችን መሳተፍና በተለይ እናቶችንና ህጻናትን ፍቅር መስጠት ቅድም እንዳልነው ማለት ነው። በተመረጡ በስማቸው የተሰየመ ቀን የተቋማቶቹ ኃላፊዎች፣ ሰራተኞች፣ ሌሎች ይገኙ የምንላቸው እንግዶች በማህበሩ በመገኘት የፍቅር ሳምንት ላይ ተሳታፊ እንዲሆኑ በዚህ አጋጣሚ ጥሪያችንን እናሳልፋለን ወይም መልእክታችንን እንገልጻለን። የፍቅር ሳምንቱ ላይ ተሳታፊ የሚሆኑ በፍቅር ሳምንት የሚከናወኑ እንግዲህ ህጻናቶችን አብሮ በመሆን የተለያዩ አለንላችሁ ማለትና ፍቅር በመስጠት ያቅማችሁን ደግሞ የተለያዩ እንግዲህ ማቴሪያሎች አልባሳትን ሊሆን ይችላል በገንዘብ በተለያየ ነገር ድጋፍ እንዲደረግም በዚህ አጋጣሚ መልእክታችንን እናስተላልፋለን። ፍቅር ሳምንት ላይ እንግዲህ ሚኒስቴር መስሪያ ቤቶች አሉ፣ የመንግስት ተቋማት፣ ከፍተኛ የመንግስት ስራ ኃላፊዎች፣ የግል ድርጅቶች የስራ ኃላፊዎች፣ የሃይማኖት ተቋማትና የሃይማኖት አባቶች፣ ታዋቂ አርቲስቶችና ተጽዕኖ ፈጣሪ ግለሰቦች፣ ጥሪ የተደረገላቸው የህብረተሰብ ክፍሎች፣ በጎ አድራጎት ፈቃደኞች፣ የተለያዩ ማህበራት፣ የተለያዩ የከተማ ትምህርት ቤቶችና ኮሌጆች፣ ዩኒቨርሲቲዎችና ከፍተኛ ትምህርት ተቋማት እንዲሁ ደግሞ በፍቅር ሳምንት ላይ በተለያዩ የኢትዮጵያን ባህል ለማስታወስ እንዲሁም ደግሞ ባህሎቻችንን እንደገና በደንብ ለማንጸባረቅ የሽመና ስራዎች፣ የሙቀጫ መውቀጥ፣ የሸክላ ስራ፣ ጥጥ መፍተል፣ የተለያዩ ስፌት ስራዎች እንዲሁም ደግሞ በተለይ በባህላዊ መንገድ በፊትም የሚሰሩ ነገሮች አሉ። በትክክለኛ መንገድ የገበጣ ጨዋታዎች፣ በእንጨት ማብሰል እንግዲህ አሹቅ አነባበሩን አዘገጃጀት፣ ቆጮ መክተፍ፣ እንጨት መፍለጥ፣ ባህላዊ መፍጨት ስራዎችና ሌሎችንም የሚጠቀሱ አክቲቪቲዎች በዛ ቀን በፍቅር ሳምንት የሚደረጉ አክቲቪቲዎች ናቸውና እናንተም የመገናኛ ብዙሃን አንዱን ቀን ወስዳችሁ መታችሁ እነዚህ አክቲቪቲዎች ላይ እንድትሳተፉ በዚህ አጋጣሚ መልእክታችንን እናስተላልፋለን። ወደ ሌሎች እንግዲህ እናልፋለን። የሙዳይም ቤተሰብ በፍቅር አብሮ ለመዋል ዝግጁ ነውና ሁላችንም አሁን ልብ እንድንል ነው የሚያስፈልገው። የግድ ማቴሪያል መምጣት ኦር ገንዘብ ኦፍ ኮርስ ያስፈልጋል፣ ግን በፍቅር አብሮ መዋል ሰው እንዲሸት ህብረታችንን እንድናጠናክር ጥሪ እናቀርባለን በዳሽን ባንክ። እንዲሁም እንደ እናት እንደ ኢትዮጵያዊ እናት በአካል ተገኝተን ከልጆቹ ጋር በፍቅር እንድናሳልፍ በዳሽን ባንክ ስም ጥሪ እናቀርባለን። አመሰግናለሁ። ፍጹም አጥናፉር ኪዳነ ማርያም እባላለሁ። በሙያዬ አሰልጣኝና ትሬነር ነኝ፣ እንዲሁም ጸሐፊ ነኝ። እኔ ከሙዳይ ጋር የሚያገናኘኝ ነገር ምንድነው? በጎ ፈቃደኛ ነኝ። እንዲሁም ደግሞ ሶሻል ሚዲያውን ለበጎ ነገር በመጠቀም በጎ ስራ እንስራ ብዬ ተጽዕኖ በመፍጠር ላይ ይገኛለሁኝ። ምንድነው እንግዲህ ፍቅር መስጠት ማለት ቀላል ነገር እንዳይመስላችሁ። ለምሳሌ የሰው ልጅ መሰረታዊ ፍላጎቶች ምንድናቸው ብለን ስንማር ወይም ስናየው ሁልጊዜ ምግብ፣ መጠለያ፣ እንቅልፍ እንደዚህ አይነት ነገር ውሃ ልንባል እንችላለን። ነገር ግን ፍቅር ራሱን የቻለ ትልቅ ነገር ነው። ምክንያቱም እኛ ሙዳይ መተን ለልጆቹ ለሴቶቹ ፍቅር በምንሰጣቸው ጊዜ ሰውነታቸው የሚያመነጨው ኬሚካል አለ፣ እንደ ኦክሲቶሲን አይነቶች ኬሚካሎች። እነዛ ለአይምሯቸው እድገት በጣም ወሳኝ ናቸው። ከምንሰጣቸው ምግብ እኩል በጣም አስፈላጊ ነው። ስለዚህ እዛ በመገኘት አብረናቸው በመጫወት በተለይ ደግሞ እኛ ያለፍንበትን ጊዜ እነሱ ስለማያውቁት ቅድም ወይዘሮ ሙዳይ እንደጠቀሰችልን እነኚህ ጨዋታዎች ለምሳሌ ልጆች ሆነን እኛ ስንጫወት የነበራቸው አሁን ያሌሉ ግን
ባህላችን የሆኑ የሀገራችን ቅርስ የሆኑ የጠፉትን ነገሮች መተን እኛ ጋር የቀሩትን እንዳይቀሩ ለልጆቹ በማሳየት እንደዚሁም ደግሞ የተለያዩ ስራዎችን ለምሳሌ እንደ ዳንቴል፣ ጭቃ ማብካት፣ የተለያዩ ነገሮችን አሹቅ ማሹቅ። አሁን ልጆቻችን አሹቅ ሲባል ምን እንደሆነ እንኳን አያውቁም፣ አይደለም አሹቅ ባቄላም አያውቁም። ስለዚህ እንደዚህ አይነት የሆኑትን መሰረታዊ የሆኑትን ነገሮችን ለልጆች መጥቶ በማሳየት ቅድም እንደጠቀሰችው እንደዚሁ ሙያ ሲባሉ ብዙ ጊዜ ልጆች የተለመዱ 3 ነገሮች አሉ። ወይ ፓይለት ይሉናል፣ ወይ ዶክተር ይሉናል፣ ወይ ኢንጂነር ይሉናል። ዛሬ ግን እኛ ኢትዮጵያውያን ወይም እንደ ሀገር ማንኛውም ሀገር የደረሰው በ3 ብቻ ሙያ አይደለም። ስለዚህ እያንዳንዳችን ሙያ አለን። በሙያችን መተን አስተማሪዎች የሁሉም ሙያዎች አባት ናቸው። አስተማሪ መሆን ይቻላል፣ ገበሬ መሆን ይቻላል፣ የተለያየ አርቲስት መሆን ይቻላል። ዛሬ ሰው ኢሞሽናል ሲሆን ወይም ደግሞ ስሜታዊ ሲሆን ማን ነው ከጎኑ ያለው? አርቲስት ነው። ስለዚህ ቲያትረኛ መሆን ይችላል፣ ሙዚቀኛ መሆን ይችላል። ሁሉ ነገር ባለን ሙያ መተን ልጆቹን መገንባት ማስተማር እላያቸው ላይ የሆነ ነጋቸውን መክሊታቸውን የሚያገኙበትን ነገር ማሳየት እንድንችል ጥሪያችንን እናስተላልፋለን። አመሰግናለሁ። ሰላም፣ እንዴት ናችሁ? እኔ አላዛር እባላለሁ። የሚዲያ ተጽዕኖ ፈጣሪ ከሚባሉ ሰዎች ውስጥ መካከል አንዱ ነኝ። አሁን ደግሞ የሙዳይ በጎ አድራጎት ብራንድ አምባሳደር ሆኜ በሚዲያው እንዲሁም ደግሞ በወጣቶች ዘርፍ እየሰራው እገኛለሁ። እኔ በአብዛኛውን ነገር እነሱ ስላሉት አንዳንድ የቀሩ ነገሮችን ልላችሁ እወዳለሁ። በመጀመሪያ ልላችሁ የምፈልገው ሙዳይ ውስጥ ከህፃናትም እንዲሁም ደግሞ ከእናቶችም ባለፈ ደግሞ የአልጋ ቁራኛ የሆኑ ህፃናቶች አሉና እነሱ ደግሞ የሚሹት የሰውን ፍቅር ነውና የእናንተን ፍቅር በብዙ ይሻሉ። ሰዎች ሲመጡ እኔ በአንድ አጋጣሚ የመጀመሪያ ጊዜ ሄጄ ስጎበኛቸው እኛን በማየታቸው የተደሰቱት ደስታ አለና ሁላችሁም ደግሞ መታችሁ እዛ እናንተን በተመለከቱ ቁጥር ከእናንተ የሚያገኙት ደስታ ስላለ እየመጣችሁ ከምንም በላይ የምጠይቃችሁ መርዳት ማገዝ ባትችሉ እንኳን ሙዳይ በጎ አድራጎት እየመጣችሁ ብትጎበኙ ከምንም በላይ ሁሉን ነገር የምናውቀው ስናይ ነውና አሁን እንደምንሰማውም ከዚህም ያለፈ ነገር ስለሆነ በሙዳይ ጓዳ ውስጥ እጅግ በጣም ዘርፈ ብዙ የሆኑ ነገሮች ስላሉ አሁን ከተጠቀሱትም የሚያልፉ ስሜትን የሚነኩ ነገሮች ስላሉ እኔ ኢንቫይት ማደርጋችሁ ሁላችሁም እየመጣችሁ ሙዳይ የበጎ አድራጎት ማህበር እየመጣችሁ እንድትጎበኙ ጥሪ አስተላልፋለሁ። እንዲሁም ደግሞ በፍቅር ሳምንት ላይ እንደ አጋጣሚ መምጣት ፈልጋችሁ እንደ አጋጣሚ እንኳን ያልተመቻችሁ ሰዎች በ9923 ኦኬ ብላችሁ በመላክ ለነዛ ብላቴናዎችና ለነዛ እናቶች ድጋፍ በማድረግ ከእናንተ የሚቆረጠው እጅግ በጣም ጥቂት ሳንቲም ነው። ለነሱ ግን ሲሰበሰብ እጅግ በጣም ብዙ ስለሚሆን መምጣት የማትችሉ ሰዎች በ9923 ኦኬ ብላችሁ በመላክ እንደመጣችሁ የምንቆጥር ይሆናል። በመጨረሻ ማለት የምፈልገው እዚህ መሀል ያልተጠቀሰ ነገር አለ። ህፃናቶቹ እጅግ በጣም ደስ ይላሉ። ማለት የነገ ተስፋቸውን ስንመለከት በጣም ጥሩ ደስ የሚሉ እኔ ሚዲያ ላይ የሚያዩዋቸው ህፃናቶች ስላሉ ነው ከሙዳይ የወጡና እነዛን ህፃናቶች ሰፖርት የምናደርጋቸው እጅግ በጣም ትልቅ ቦታ ይደርሳሉና እኔ በጣም የሚገርመኝና ልቤን የሚነካው ነገር አንድ ህፃንን ለማሳደግ በሙዳይ በጎ አድራጎት ማህበር ውስጥ በቀን 20 ብር ብቻ ነው የሚያስፈልገው። ይህ ማለት ደግሞ በወር 600 ብር በአመት 7200 ብር በመክፈል የአንድን ህፃን እድገት ምግቡን፣ መጠለያውን፣ ልብሱን፣ የህክምና ወጪውን ሁሉ ነገር ተሸፍኖ በሙዳይ በጎ አድራጎት ማህበር ከቨር ስለሚደረግለት ለኛ እጅግ በጣም ቀላል ነው። በቀን 20 ብር በወር 600 ብር። ለነሱ ግን የአንድን ህፃን የእድገት የህይወት ሌቭሉን ከፍ እናደርግለታለን እና በእንደዚህ ሀሳቦች ከሙዳይ በጎ አድራጎት ማህበር ጋር አብራችሁ እንድትሰሩ ትላልቅ የድርጅቶች እንዲሁም ደግሞ ትላልቅ በሀገራችን ላይ ያሉ ባለሀብቶችን ኢንቫይት ማድረግ እፈልጋለሁ። ይህንን ቪዲዮ የምትመለከቱ ሁላችሁንም ወደ ሙዳይ በጎ አድራጎት ማህበር እባካችሁ አክብራችሁን መታችሁ ጎብኝታችሁ ብቻ በመመለስ ስለ ሙዳይ ጥልቅ የሆነ ሀሳብ ጥልቅ የሆነ እውቀት እንዲኖራችሁ ስል ማሳሰብ እወዳለሁ። አመሰግናለሁ። እንግዲህ በድንገት መድረክ ተብዬ ነበረ። እሺ፣ አመሰግናለሁ። እንግዲህ ይህን የፍቅር ሳምንት ካዘጋጁት ተቋማት መካከል ከሙዳይ በጎ አድራጎት ማህበር ጋር በመተባበር የኢትዮጵያ መገናኛ ብዙኃን ባለሙያዎች ማህበር ኢምፓ የእናንተው ማህበር የጋዜጠኞች ማህበር ነው፣ ታውቁታላችሁ። እሱ አንዱ ነው። እኛ እዚህ ላይ የተወጣነው ሮል ምንድን ነው? እንግዲህ
ሙዳይ በጎ አድራጎት ማህበር እንደተባለው በርካታ ህጻናትን እናቶችን በመርዳት እንግዲህ በማስተማር እንግዲህ ድጋፍ የሚያሹ ወገኖቻችን ናቸው። እነሱን ደግሞ አለይታ ተስፋ በመሆን አሉን ከምንላቸው ሀገር በቀል የበጎ አድራጎት ተቋሞች መካከል ሙዳይ አንዱ ነው እና ከዚህ አንጻር እኛም የሚዲያውን ማህበረሰብ ወክለን ኃላፊነታችንን ወጣ ብለን ነው የሚዲያ ክንፉን አስተባብረን እዚህ የተገኘ ነው። እንግዲህ ይህን በማድረጋችን እኛም በዚህ የፍቅር ሳምንት ላይ የሚዲያ ማህበረሰብ ክፍል ወይም ጋዜጠኞች በቀጣይ ሮብ ዕለት ተገኝተን ከሰዓት 8 ሰዓት ላይ የኛ የተሰጠን ቀን አለ። ሌሎች ሐኪሞች፣ መምህራን፣ የተለያዩ ማህበረሰብ ክፍሎች የሰጣቸው ቀን እንዳለ ሁሉ ለእኛም ለሚዲያ ማህበረሰብ ይሄን ቀን ሰጥተውናል። ስለዚህ ሮብ ከ8 ሰዓት በኋላ ተገኝተን እኛም በዚህ ማህበር ተገኝተን የህፃናቱን የእናቶችን በጎ ተስፋ ህልማቸውን፣ ፍቅርን፣ ደስታን እንጋራ የሚል መልእክት ማስተላለፍ እፈልጋለሁ። እንግዲህ ሙዳይ በጎ አድራጎት ማህበር ከ1000 በላይ ህጻናትን ሲያስተምር ሲመግብ የወደፊት ተስፋቸውን ሲያለመልም የኛ ድጋፍ ደግሞ ያስፈልገዋል። ስለዚህ በሚዲያው ማህበረሰብ በኩል ደግሞ የሚያስፈልገው ነገር ሙዳይ በጎ አድራጎት ማህበር እያደረገ ያለውን እንቅስቃሴ በተዝናኖት ወይም ደግሞ በቁም ነገር ለማህበረሰቡ በማድረስ ማህበረሰቡ ደግሞ ወደዚህ ተቋም በመሄድ የህፃናቱን ፍቅርን፣ ደስታን፣ ተስፋን፣ በጎነትን በመጋራት አብሮነቱን እንዳሳይ ኃላፊነታችን እንድንወጣ ነው ጥሪ የምናቀርበው። በዚህ የፍቅር ሳምንት ላይ እንግዲህ 8 ቀናት በሚኖረው ውስጥ እንደተጠቀሰው የተለያዩ የማህበረሰብ ክፍሎች የየራሳቸው ቀን አላቸው። በዛ ውስጥ እንግዲህ ከተማ ውስጥ የማይሞከሩ ከተማ ብቻ አይደለም፣ አሁን ከከተማው ወጣ ብሎም ወይም ደግሞ ከሎካል ኤሪያ የሚመጡ ወጣቶችም ከጊዜ ሂደት በኋላ የሚረሷቸው የተለያዩ የምግብ አዘጋጀት ሊሆን ይችላል፣ ባህላዊ ነገሮችን መከወን በራሱ የሚፈጥረው ደስታ አለ፣ የሚፈጥረው ስሜት አለ። እሱንም በተለያየ የፕሮግራማችሁ ፕላትፎርም ላይ ማቅረብ ትችላላችሁ። ስለዚህ ይሄን ለማድረግ ደግሞ መክሊት አለች። መክሊት እዛ ከኋላ የምታዩት ልጅ ነች። ስልኳን ተወስዱና እሷን ኮንታክት እያደረጋችሁ ለምሳሌ የሐኪሞች ቀንን ሐኪሞች ከህፃናት ጋር የሚያሳልፉትን ቀን ከሆነ ሪፖርት ማድረግ የምትፈልጉት እንደዛ፣ መምህራን እንደዚሁ በፈለጋችሁት ቀን ስኬጁል አድርጋችሁ ኃላፊነታችንን እንድንወጣ ጥሪ ማቅረብ እፈልጋለሁ። አመሰግናለሁ። የመጀመሪያው ከዋን ፕላኔት ልቀጥልና ሳምንቱ ሙሉ እዚህ ፕሮግራም ላይ የታደሙት አምባሳደሮቻችን ወይም አጋሮቻችን ሳምንቱ ሙሉ ከኛ ጋር ነው አብረው ያሉት። ስለዚህ ዋን ፕላኔትም በልጆቹ ቢከፋፍለውም ሳምንቱ ሙሉ እንደሚገኝ እንዲሁም አጠገብ ያሉት በሙሉ ሳምንቱ ሙሉ በተለያየ ቀን ይገኛሉ ለማለት ፈልጋለሁ። ሌላው ጥያቄ ደግሞ ለመመለስ ያክል ኢትዮ ቴሌኮም እና ቴሌብር ላይ ብትገቡ ሙዳይ የሚል መርጃ አለው። የበጎ አድራጎት ሊስቶች ላይ እዛ ውስጥ አለን። አጭር የጽሁፍ መልእክትም ቅድም ወጣት አላዛር ተናግሮታል። በሱ ማገዝ ይቻላል። ሌላው ደግሞ የዘንድሮ የፍቅር ሳምንታችን እንግዲህ በቀጣዩ ከአዲስ አበባ ለመውጣት እያሰብን ያለ ነው። በሰፋ አድርገን በቅርቡ እናሳውቃችሁ ይሆናል። ሰፋ አድርገን አዲስ አበባ ብቻ ሳይሆን በተለያዩ ክልል ከተሞችም ለመግባት አስበናል። እንግዲህ ያኛው ስንጀምረው እናሳውቃለን። እንዲሁም ደግሞ በተለያዩ ባዛሮች ላይ እኛ የሰራናቸው ምርቶች እናቶቻችን የሰሩት ምርቶች በየባዛሩ ላይ ግን ይገኛል። አሁንም እየሸጥን ነው የምንገኘው። እዚህ ተገኝታችሁ ለህብረተሰቡ ለማድረስ ስለመጣችሁ ክብረት ይስጥልን እንላለን። እንግዲህ እንደተባለው ከመጋቢት 28 ከፊታችን እሁድ ይጀምራል እስከ ሚያዝያ 5 ድረስ በዚህ ባሉት የፍቅር ሳምንት እየመጣችሁ አክቲቪቲዎች ላይ እንድትሳተፉ የበኩላችሁን አስተዋጽኦ እንድታደርጉ ደግመን ደጋግመን እንገልጻለን። ለጊዜያችሁ ስለመጣችሁ በድጋሚ ክብረት ይስጥልን እንላለን። መልካም ጊዜ እንዲሆንላችሁ። ሌሎች ማብራሪያዎች ምናምን የምትፈልጓቸው ነገሮች ካሉ ስልኮች መለዋወጥ እንችላለን። ይህን ፕሬስ ሪሊዝ ያልደረሳችሁ ካላችሁ አስተባባሪዎች እንዲሰጧችሁ ከኋላ አስተባባሪዎች ስላሉ ስማችሁን የመጣችሁበትን ከኋላም ሊስት አድርጉልንና አስተባባሪዎችን አግኙ። በድጋሚ መልካም ቀን እንዲሆንላችሁ እንመኛለን። መልካም